የዛ ሰው ሳያሳስባቸው እንትና ድምፅ አልሆነች። እኔ ለእንትና ድምፅ ብሆን ባልሆን ምን ላመጣላት? ምን ልፈይድላት? እኔ እኮ አንድ ተራ ሴት ነኝ፣ ተራ ሰው ነኝ። ልጅቷ ለመወቃቀስ እንኳን ያ ሰውን አድናችሁ ያን ሰው ካለበት ችግር አውጥታችሁ ያኔ መወቃቀስ ላይ ትደርሳላችሁ። ሁል ጊዜ የምታደርጉት ምንድን ነው? ሁላችሁም ስም ነው። በቃ ይሄ እኔ ልታወቅ፣ እኔ ልወደድ ነው። ተፍ 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 ነው ሁላችሁ የምትሉት። በጭራሽ እኔ የሆንኩበትን አትደርሱም። ያንን ምለው ምሎ ጠቃላችሁ ውስጣችሁ መርዝ የሆነ ሰው ነው ያልኩት። መልካም ልብ ያላችሁ ሰዎች እግዚአብሔር የእድላችሁን ይሰጣችኋል። ሰውን ረግጣችሁ፣ ሰውን ስም አጥፍታችሁ፣ የሰውን ቪዲዮ ውሸት እየፖሰታችሁ ያቀናበራችሁ የምትፖስቱ ሰዎች መቼም አያልፍላችሁም። መቼም እንደኔ ደግሞ በአማራ ዘንድ አትወደዱም። ሰው በጠፋ ዘንድ ሁሌም 5 ዓመት ማለት የአንድ ሕፃን ልጅ ተረግዞ እድሜ የሚወለድበት ነው። 5 ዓመት እኔ በአማራ የቆየው ሰው ነኝ። በእኔ እድሜ እንኳን ማለት ነው። ከእኔ ታላቅ የሆናችሁ እንኳን አማራ ማለት የሚያሳፍራችሁ ነበራችሁ። ሂዱና ኢንስታግራም ላይ ጠይቁ። ከስንት እኔ ማስረዳትም አይጠበቅብኝ። ከስንት አርቲስት ምን እየለጠፍኩ ስሳደብ የነበረ ለምን አማራ አላሉም እንዴት ያፍራሉ ብዬ ማለት ነው። ዛሬም እኔ እንደዚህ ሰው የሰው መውደድ እያለኝ ብሔር ብሔረሰቡ ናቸው የሚወዱ መቼስ ሁሉ አማራ አይደለም። ብሔር ብሔረሰብ እየወደደኝ እንደዚህ ቪው እያለኝ ምን እያለኝ ቪው ይቀንሳል፣ ሰው ይጠላኛል፣ ሰው ይርቀኛል ብዬ እንኳን በማንነት ያላፍርም። አማራ ነኝ ዛሬም ነገር እስከነ ምን የሚወደኝ ደግሞ ብዙ ብሔር ብሔረሰብ አለ። 4 ነጥብ። እናንተ ተጋግጣችሁ የኔን እድል አታገኙት። ይህንን ነው የምዘጋው። ሲቀጥል ደግሞ የመጨረሻ ምንድን ነው? ከጠላቶቻችሁ ምክር ስሙ። ከጠላቶቻችሁ ምክር ስሙ፣ አትናቁ። በፊት ለፊት የመጣ ጠላትና ከኋላ የሚወጋችሁ ጠላት ይለያያል። በፊት ለፊት የሚወጋችሁ ጠላትና ከኋላ ፊት ለፊትማ የሚሰድባችሁ ሰዎች ክፋታቸውን ቀድማችሁ ታውቃላችሁ። ክፋታችሁን ቀድማችሁ ታውቃላችሁ። አንድ ሰው ከፊት ለፊት የሚሰድባችሁ ሰው ነገ ምን እንደሚላችሁ ታውቃላችሁ። ጥርሱን እየሳቀ ወዳጅ መስሎ እነዚህ አይነት ሰዎች ናቸው የሚጎዳችሁ። ራሴን እኔ ያሳምኘዋለሁ። ይሄ ቲክቶክ ነው። የትም አባታችሁ አላውቃችሁም። አወራሽን ጌም ተጫወች ጓደኛዎች ምናምን የትም አባታችሁ አላውቃችሁ። ግን እኔ ሰው ከልቤ ስለምወድ ነው እንደ ቤተሰቤና እንደ ጓደኞቼ ስለማይ ነው አይምሮ ውስጥ ከትቻችሁ እንቅልፍ አጥቼ ለምን እንዴት ምናምን ብዬ የምናደደው ምጮህ የነበረው ማለቅ ሰው የነበረው ለምን የእውነት ከልቤ መውደዴ ነው። ራሴን አሳምኘዋል። ይሄ ቲክቶክ ነው። የትም አባታችሁ አልበላውም ከእናንተ ጋር አልጠጣውም ከእናንተ ጋር አንድ ማዕድ ላይ የቀረብን አይደለንም። በአካል አላቃችሁ፣ ጠረናችሁን አላውቅ፣ የት አባታችሁ አውቃችኋለሁ። ቲክቶክ ነው ያገናኘ። ሙዳችን የሆነ ሰዓት ተመቻ አለቀ። እንዲህ ብዬ ነው የማስበው። የትም አባታችሁ አላውቃችሁ። ይሄ ማሜ የሚባል ይሄ እሱ አካባቢ አቦ ፕራይቬት ነክ በምን ልሳብቅ ሰውዬ ከፕራይቬት ውጣ። ስለዛ በምንም ነገር ለእናንተ ከዚህ በኋላ ልጨነቅ አልችልም። ማመጣ ማን ሄደ አይመለከተኝም። ለምን ብዙ እግዚአብሔር እኔ በሞገሱ ሸፍኖኛል እንጂ እኮ እንደ ሰው ቢሆን እኔ ድሮ ወድቄ ነበር። በጣም ብዙ ስህተቶችን አጉልቶ ለማሳየት ይቸኩላሉ። እኔ በጣም እኮ ዝረከረካለሁ ታውቃላችሁ። ጋይስ ግን ማርያምን አስተውላችሁኛል? በጣም እኮ መስተካከል ያለብኝ ነገር አለ። ዝረከረካለሁ እኮ ላይቭ ላይ እናገራለሁ፣ ኮመንት አነባለሁ። በጣም ሰው ይጠነቀቃል። እግዚአብሔር ግን በደሙ ሸፍኖኛል በእውነት። እና እኔ በምንድን ነው ቤታ ከሁሉ ተባልታ ከሁሉ ተጣልታ የእናንተ እኮ እውነት ቢቆጠር እኮ እሺ ነው እኮ ሁሉን። እስኪ እዚህ ቲክቶክ ላይ ትልልቅ ፎሎ አላቸው የተጣሉትን ሰዎች ማለት በስም ዝርዝር ቁጠሯቸው። ከኔ በላይ ነው የተጣሉት፣ ግን እኔ ጎልቶ ስለሚታይ ነው። እና ከጠላቶቻችሁ ምክር ስሙ። የሆነ ሰው ሲል ሰምቼ ወይኔ በኢየሱስ ስም ያልኩት እንዴት አወቀ ያ ሰው ነው ያልኩት። ማለት እኔ ለራሴ ማለት እኔ ተሳስቼ ይሆን ማርያምን ከይሲው አቦ ከእንትኑ ይሄ ሰውዬ ነዝንዞ ኦኬ እኔ ተሳስቼ ይሆን ያልኩትኝ ጋይስ ማርያምን ነው የምላችሁ። እኔ ተሳስቼ ይሆን አልኩትኝ ጭንቅላቴ ውስጥ ያን ሰው ወቀስኩትኝ። ጌታ ወይ ተሳስቼ ወቅሼው ከሆነ ይቅር በለኝ። እኔ በደለኛ ኮንኩ ስል ጠላቴ ሁሉ ሳይቀር እኔ ያሰብኩትን ነገር ሲያወራ እኔ ቤት ታስተኛ አይደለሁም ያልኩትኝ። በቃ ሰውዬ አንተ ነህ ወይስ ፌክ አካውንት ነው? በትልቁማ እንዳልገባ እኮ አላገኘሁሽም። ቦልከሽ ነው ጨጓራዬን አቃጥለን። እኔ እኮ በጣም ምገርም ሰው ነኝ፣ ማለት ክፉ ሰው ነኝ። እኔን ለምን ታያለሽ አንቺ? አሁን ይልቁንስ ከኔ በላይ ቲክታክ ላይ ጠላት የለሽም ሴትዮ። አሁን አዳምጪኝ፣ ግን ጠላት ይመስክርልሽ። ሀቁን ልንገርሽ፣ እኔ ግልጽ ነው የምነግርሽ።
አንቺን ለመጥላት ፌክ አካውንቶችን እየከፈተ መጥቶ አንቺን እየሰማ አንቺን ወዶ የቀረሽ ሰው ቢኖር ፕሬዚዳንት ማሜ ነው። ሀቁን በነገርሽ ነ ይሁንሽ ሞጥማጣ ነገር ነሽ። በቃ ሌላ ምንም አይነት ነገር እኮ የለብሽም። እኔ እንደውም አወጣው አወረድኩ። ቆይቺ ሴትዮ ያም እኔ እኮ ፌክ አካውንት ከፍቶ 24 ሃወርስ የማውቃቸውም እንኳን ምን ብሎ ቤታየው እንደዚሁ ነው ጅኒው ነው ከላንፋሬ ወጥቶ ገብቶ ምን ብሎ ጓደኛ በዩ ምን በዩ ምን በዩ ምንድን ነው የሚጠሏት ይቺ ልጅ ገባሽ ብዬ አሁን ባለሽበት አሁን ባለሽ አቋም ነው የምነግርሽ። ሳስበው ምንም ነገር እንከን የላቸው ምቀኛ ነው ገባሽ። የእኛ ሰው አንቺው ላይ ተለጥፎ በአንቺው ተቀይሮ በአንቺው የሆነ ነገር ትንንሽ ነገር ያገኝና ከዛ በኋላ መልሰው ይጠምድሻል። እንግዲህ በደንብ ያው አንድ አቤት ኒሞ ኒሞና እንዴነ ጆሽ እና እንግዲህ ሁለት ነገሮችን አያይዤ በደንብ ልንገርሽ። አንደኛው መልካም ነሽ። አዎ እስኪ ቤታየው አንዳንድ ጊዜ እስኪ አስተያየቶችን ውሰጂ። ልጆችሽን ብቻ ሳይሆን ጠላቶችሽን እያስገባሽ ፖዘቲቭ ኤነርጂ የሆኑትም ማለት ነው። ማለት ጠላት ስልሽ ቀንደኛ ጠላት ሳይሆን የራስሽ ወዳጅም ሳይሆን መካከለኛ የሆነ ሰውን ዝም ብለሽ ታስገቢና እስኪ ቤታየው ምን አይነት ሰው ናት ለአንተ ቤታየው። አንቺም እኮ ፕሮፓጋንዳ መስራት ነው ትልቁ የአንቺ ልጆች ችግር። ጠላት በሚዘምትልብሽ ደረጃ አንቺን የሚያወድስሽ ሰው የለም። ሀቁን ልንገርሽ ገባሽ አይደል? የአንቺ ወዳጅ ከሆነ እኮ እዚህ ጋር አስመሳይ ነው ያሽቃባውቆ ነው እኮ መልክ ነው የሚሰሩት እዚህ ስር ገባሽ ወይ? ጊፍተርሽን ለመውሰድ ወይ የሆነ ቤታየው ንግስቲቷ ምናም ልብ ቅርጽ ጽፎ አውቆ ማለት ነው ወይ ጊፍተር። እኔ ግልጽ ነው የምነግርሽ ሴትዮ፣ ሲፈልግ ይስማማሽ ሲፈልግ አይስማማ ወይ የሆነ ነገር ምናምን ደብሊው ኤኬ ሊሞና ቀነስ ፕሊስ ፕሊስ። እሺ ቴንክ ዩ ወይ ደብሊው ኤኬ ቤቤ ቲቲ ኪኪ እያሉ ቶፕ ላይ ያሉትን በውስጥ ፎሎ አድርገው ከዛ አሽቃብጠው ይዘው ሂደው ምን እንደሚያደርጉ እነሱ ይወቁ። በሶስት አይነት መንገድ ሰጂ ጠላት ሁለት አይነት ጠላት አለ። አንደኛው ጠላት ሪል እንደዚህ ፊት ለፊት ፌስ ለፌስ ይጋጭሻል። ሁለተኛው ጠላት በጣም ክፉ ነው፣ እሱን ተጠንቀቂ። ያ ምን አይነት ነው? ውይ ቤታየው የኔ ንግስት የኔ እናት ውይ እቺ ልጅ እኮ ይልና ከኮሜንቱ ይልቅ ግን እባክሽ ሉክ ቤታየው የኔ ንግስት የኔ ጀግና አንቺ እኮ በጣም ጥሩ ሰው ነሽ፣ ግን ይህን ጸጉር ብትቀይር ይልሻል። ሉክ መርዙን ሲተፋው ማለት ነው። በኮሜንቱ ታውቂዋለሽ እኮ እዛው ጋር አየሽው አይደል? ሌላው ደግሞ ፖዘቲቭ ኤነርጂ። እኔ አሁን ምንም እኔ ከቤታየው የምፈልገው ነገር የለም። ጥሩ ሰው ነሽ፣ አዎ ደግ ነሽ፣ ወላሂ ስጪ ነሽ ምናምን ነገር ያ ሌቭልሽ እዚህ ጋር እንትን ይመሰክራል። ገባሽ? ሁለተኛ ሼማም ነሽ። ብዙም ጊዜ የማይሽ ሼም ይዘውሽ የምትጎጂው ነገር ይታየኛል። አብዛኛውን ጊዜ የሆነ ነገር ውስጥ ቀምረውሽ እንትን ብለውሽ ሼማ ሲይዘውሽ ሳትፈልጊ ጊፍት እንድትሰጪ ሳትፈልጊ የሆነ ነገር እንድታደርጊ ሳትፈልጊ ምናምን ህሊናሽ ሳያምንበት ማለት ነው። ገባሽ? ይሄ ማሸማቀቅ ነው የሚባለው። እናት ከምንም አንቺ ነፃ ነሽ። ፖለቲካ ውስጥ የለሽ፣ ምን ውስጥ የለሽ፣ ጂኒ ውስጥ የለሽ። የራስሽ ኮንቴንት አለሽ። ኮንቴንትሽ ማዝናናት ነው። ውሰጂ ንግግሮችን። ዛሬ ነው የምነግርሽ። ወቂ ነገ ላልደግም እችላለሁ ወይ ሳልቅም ገብቼ ልሄድብሽም እችላለሁ። ስለዚህ ዛሬ ውሰጂ እና ምን ውስጥ የለሽ ኮንቴንትሽ ማዝናናት ነው። ዩቱብሽንም እዚህ ጋር ያለውንም ምናምን እየሸቃቀልሽ ምን ብለሽ ስራሽን ሰርተሽ ዝግተሽ ውጪ። ሌላ እስኪ ይሄ ሰው የሚባለው ነገር ታዩ። እስኪ አንዳንድ ጊዜ ብዙም ጊዜ የሚያቀሳስሩሽ ጌመሮች ናቸው፣ እኔንም ጨምረው። ጌም አብረሽ ትጫወቻለሽ። አንቺ ሳትፈልጊ የሆነ ሊጎራ ውስጥ ይከቱሻል። እነሱ ዝም ይላሉ፣ አንቺ ትናገራለሽ። ነጥብ ጣልሽ ማለት ነው። ያቺ ደግሞ ጠላቶችሽ ሪከርድ ያደረጉና ገባሽ አይደል? ያደረጉና ይወስዱና ቲክታክን ያዳርሱሻል። የማያቅሽ ሳያቅሽ ቀርቦሽ ሳያይሽ፣ የእኛ ሰው አይተሽ ከሆነ ሆ ያለበት ቦታ ነው የሚሄደው። ሳያይሽ ማንነትሽን ሳያቅ አንቺን ይጠላሻል ማለት ነው። አላየሽም፣ አልቀረበሽም፣ በምክንያት አይወድሽም፣ በምክንያት አይጠላሽም። እኛ ሰው ሆ ያለበት ቦታ ነው የሚሄደው። ገባሽ አይደል? እዚህ ጋር ትጫወቻለሽ፣ አሸነፍሽ፣ ቅጣት እኔ ላይ አለ።
ቆይ ወጥቼ ሰጥሻለሁ፣ በቃ መልክ እሰራለሁ ምናምን አውቄ ማለት ነው። ከዛ አንቺ ለምን በቃ ምናምን ብለሽ ወይ ከዚህ በፊት በተቀጣሽው አንግል ወይ ደግሞ እዛ ጋር ባለው ጊፍተር እዚህ ጋር መስጠት አለበት ትያለሽ፣ አይሰጥም፣ ትሳደቢያለሽ፣ ወይ የሆነ ነገር ትያለሽ፣ ወይ ከሁሉም ጋር ልጭንጭ፣ ከሁሉም ጋር ጭቅጭቅ ምናምን ምናምን። ከዛስ የራሳቸውን መልክ ሊጎራ ይሰራሉ። የምትወዳት ከሆነ ደግሞ እናንተ ወዳጆቿ ደግሞ አቤት እሺ ቴንኪ የምትወዳት ከሆነ ምን ችግር አለው? ትወዳታላችኋል። ፕሮፋይል አስሮ በሄዱት እሷ ስታሸንፍ ምናምን ወይ የኔ መልካም የኔ ደግ ባሉት አይደለም። አታስመስሉ። እኔ ጋር እኔ ያልሰማችሁ እዚህ ተከታዮቿ የምትወዳ አስር ትክክለኛ ከ5000 ሰው 10 የራስሽ ምርጥ ካለ ኤቭሪ ዴይ ምሰሪው መልካም ነገር ምሰጪውን ጊፍት ምሰጪው ደጎነት ምሰጪው መልካም አንድ ቀን አንቺ ቶፕዋን እንትና ተቸገረ ተብሎ ማነው ኩማ የኛው ማለት ነው የዛን ቀን ያረግሽው ነገር እኮ ከበቂ በላይ ነው ለእኔ ማለት ነው። እኔ በበኪኛ ነው የወደድኩሽ። የዛን ቀን ነው ለመጀመሪያ ጊዜ ልቤን የከፈትኩት። እንዴ እቺ ልጅ ሰው ትረዳለች፣ ያውም ቶፕዋን ላይ ስትፎካከሪ የነበረውን ሰው ራሱ ሳስብ ገባሽ? በብዙ ነገር የምትገናኙ ሰው ከሱ ጋር ነው ትከሻ ተለካክተሽ ራሱ ቶፕዋን ስትገቢ አስቢ። በዘር አትገናኝ፣ በእምነት አትገናኝ፣ በምን አትገናኝ፣ በሀገርሽ እንዴ ሰው በቃ ሰው ነው። እኔ ምንም ነገር ከሰው አልፈልግም። ወላሂ ሱሙ ወላሂ ነው የምልሽ። ይሄን ነገር ሚሊየን ጊዜ ነገር ያለው ህዝቡ የሚያውቃል። አንድ ቀን ግን ያንን ፖስት ያደረገልሽ ሰው የለም። ታውቂያለሽ? ገባሽ አይደል? እዚህ ጋር ራስሽ ፖስት ይዋ ሰታ ተነስታ ራሷ ትናገራለች ነው የሚለው። ግን ቢፖስቱልሽ እንደዚህ ሰዎች ልክ ማለት ነው መጥፎ ነገር ሲፖስት ከአንድ ሰዓት ካወራሽ ሰው አንድ ሰዓት ሲያወራ እኮ ከአንድ ሰዓት ለአንድ ደቂቃ ስህተት ሊያወራ ይችላል። ያቺን ስህተት ብቻ እየለቀሙ ነው ወስዶ እንትን የሚሉት። መልካም ነገር በምታወሪ ሰዓት ጨዋታሽን፣ ኤቭሪ ኮንቴንትሽን የሆነ ነገሮችን መልካም ሰው እርዳታ ላይ የምትገኘውን የሆነ አሪፍ ጌም ተጫዋተሽ የሆነ የምታደርጊው ነገር ላይ ኤቭሪ ነገር ማለት ነው። ገባሽ? ከዛ በል እንዴ አንቺ እኮ ሌላ ቢቀር እኮ በቀደም እኮ የእምነት ሰዎችን ያስገበተሽ እኮ የሆነ ነገር እኮ ስታስደርጊ ነበር እኮ የእምነት ሰዎችን ያስገበተሽ። አንድ ሰው ከአንቺ በላይ የእምነት ሰውን እንደ ሸይጣን የሚርቅ ሰው እኮ ማለት ነው። ገባሽ? ሸይጣን እንዳለበት ሰው ገባሽ? በጣም የሚርቅ ሰው ከአንቺ በላይ ይወደሳል እኮ። ከይር ስራ ሰርተሽ ከይር ስራሽ ይደበቃል። ሀቂቃ ነው እናቴ። ገባሽ? ወላሂ ማሽቃበጥን ሳይሆን ይሄ ለምንም ለምሳሌ በቃ የሆነ ፖዘቲቭ ኤነርጂ ናችሁ። በጣም ጥሩ ብዙ ነገር አላት። አዎ በጣም ብዙ ነገር አላት። የሆነ ስህተቶች ምናምን መጥፎ ነገር አላት። ያ ሊኖረት ይችላል። የቱ ነው ጎልቶ የሚታየው? መልካም ነገሯን ማሜ እንዳንተ ካልክ እኔ መልካም ነገሯ ጎልቶ ይታየኛል። ወላሂ ላዚም ጌም ሲጫወት የሆነ ነገር በቃ ቤት ታየው ካልኩ እኮ 200 ኮይንም ትሆናለች እንጂ አታልፈኝም። ይሄ ውለታ ነው። ሰው ሰጥቶኛል እንዴ? ገባ? ትንሽ ያደረገልህ ስታመሰግን አላህም ትልቅ ነገር ያደርግልሃል ሰው። ገባሽ? ይሄ ነው። ሌላ ደግሞ አንቺ ደግሞ አሁን አንድ ነገር አድርጌ፣ ስለዚህ 10 ሰዎች ምርጥ ሰዎች የራስሽ፣ ሁሉም ሰው የራሱ ግሩፕ አለው፣ የራሱ ቲም አለው፣ የራሱ ምርጥ ቶፕ አለው። ፕላን ኤ ቢ ሲ የራስሽ ምርጥ 10ዎች ኤቭሪ ዴይ። ሌላ ስራ ከሌላችሁ ሌላ ማለት የሆነ አካውንቶች ላይ ማትጠቀሙ ከሆነ ቤታየው የእውነት የምትወደት ከሆነ ለአንድ ወር ፕሮፓጋንዳ ነው እኮ አለመናገር ደጃዝማችነትን ያስቀራል ይላሉ ዘመዶችሽ። ገባሽ አይደል? ያረዳለች ብዙ ነገር እኮ እናንተ ጋር ነው፣ አንቺ ጋር ነው ያለው። ስለዚህ ያውቁበታል። በቃ ከሆነ የሆነ ነገር ጋር ሁሉም ብሔረሰብ መጥቶ የሆነ ተጋሩን ፖሽ ሲያደርግ በተጋሩ ሙዚቃ አቀናብራችሁን ብላችሁ አመስግናችሁ የኦሮሞ ልጅ መጥቶ ይሰጥ ከኦሮምኛ ጋር የአማራ ልጅ ቢሰጥ ኤቭሪ ብሔረሰብ የሆነ በቃ ምንድነው ተወዳጅ እየሆነ ይመጣል ማለት ነው። ይሄ ነው ፕሮፓጋንዳ ነው እኮ ሶሻል ሚዲያ። ሌላ ምን ይፈልጋል? የመጨረሻው አንቺ ደግሞ እስኪ የሆነ ሰዓት ላይ እርሺ ሁሉንም ነገር። አሁንም ወጥመድ ዘርግተውልሽ እዛ ወጥመድ ውስጥ መተሽ እስክትገቢ ድረስ በጣም ሁሉም ጓግቶ አፉን ከፍቶ ነው ያለው። እኔ ለማንም አላሽቃበጥም። ገባሽ አይደል? ለማንም እኔ ሀቂቃ ነው የማወራው። ለሀቅ ብዬ ከፈለገ ይጥላኝ ከፈለገ ይወደደኝ። ገባሽ? እና እዛ ወጥመድ ውስጥ መተሽ የሆነ ሰዓት ላይ በዛም በዚህም በፌክ አካውንት መጥቶ ትገቢለታለሽ መተሽ። ከዛ በኋላ በቃ ቤታየው እንደዚህ ሌላ ቢቀር እንኳን ትኩረት አድርገሽ ስራ እንዳሰረ ያደርጉሻል። እዚህ ጋር ቁጭ ብለሽ 1 ሰዓት በቃ አይምሮሽ ውስጥ እየተሰማሽ ነው፣ ይቆረቆርሻል። ዝም እንዳትይ፣ ችግር እንዳትናገሪ ደግሞ የአየር ሰዓትሽን ይወስዳሉ። እዚህ ጋር ቁጭ ብለሽ 1000 ኮይን ብታገኝ ነው የሚሻለው። የጊፍተር ችግር የለብሽ፣ የተመልካች የቪው ችግር የለብሽ።
እስኪ ለሚጠሉሽ ተይና እስኪ የሆነ ሳለ አሁን ይኸው ቤታዮ እንዴት አድርጌ እንደምገልጽ ስላጣው ነው። አንድ ነገር ልንገርሽ፣ ይኸው በእናትሽ ውሰጂ ምክር። እስኪ የሚጠሉሽ ሰውን ነው የሚወዱሽ ሰዎች ይበዛሉ የሚለውን ስሪው። እርግጠኛ ነኝ ከ5000 ሰው 3000 ሰው ይወድሻል። 2000 ጠላት ነው። 2000 ላይ ሳይሆን 3000 ላይ ትኩረት አድርጊ እስኪ። ቤታዮ የኔ ቆንጆ የኔ ንግስት የሚባል እዚህ ቤት ላይ በጣም በቃ ውድዬ ፍቅርዬ ኮሜንታቸው ታነቢያለች። የሆነ ሰው መጥቶ ቤታዮ ምናምን ብለህ አስጠሊታ በሚል ሰዓት ያ ሰው ቴንሽን ያደርግሽና እሱ ላይ ብቻ ትሄጃለሽ። 100 ኮሜንት የኔ ንግስት የሚልሽን ትተሽ አንድ ሰው መጥቶ እቺ ደግሞ የሆነ ስታስጠይ የሚልሽ ላይ ጊዜሽን ትሰጫለሽ። ሁሉንም ወዴት ትወስጃቸዋለሽ? ወደዛ ተሳዳቢ ታስገባቸዋለሽ ማለት ነው። በቃ ተይ እስኪ የፈለገ ሰው ይስደብሽ፣ ምንም ነገር ነጥብ ላለመጣል እስኪ አንድ ሳምንት ለራስሽ ስጪ። እንዳንቺ የሚነግስም ንግስትም የለም ቲክቶክ ላይ። ይሄን ንግግር ተጠቅመሽበት ወላሂ ሱመ ወላሂ ነው የምልሽ። ኦኬ እዚህ ጋር መጥቶ አንዱ ሰደበሽ ልበል፣ ምሳሌ እንግዲህ ልንገርሽ። ሲሳደብሽ እሱ ላይ ትኩረት ታደርጊያለሽ። ከዛ በኋላ ልክ እሱ ላይ ትኩረት በምታደርጊ ሰዓት ማለት ነው አንቺ ጋር ያሉት እንዳለ የሚወዱሽ ሁሉ ማን ላይ ያደርጋሉ? እዛ ጋር የሚሳደብሽ ላይ። ይሄ እኮ እንትና ልኮት እንዲህ ሆኖ ምናምን ኮሽታ ውስጥ ትገቢያለሽ። ጭንቅላት ቴንሽን ትሆኛለሽ ሳትፈልጊ። ተከታዮችሽም ቴንሽን ይሆናሉ። አንቺ ነሽ እኮ እዚህ ጋር ያሉትን ኩል ምርጥ የምታደርጊያቸው አርገሽ መቀርሲያቸው፣ እንዲሁም ራስሽ ኮሽታ ውስጥ ገብተሽ ኮሽታ ውስጥ እንዲገቡ የምታደርጊውም አንቺ ነሽ ማለት ነው። እስኪ እርሻቸው። የፈለገ ሰው ይሳደብ፣ የፈለገ ሰው ያቀናብር፣ ምንም ነገር በተቻለሽ መጠን ነጥብ ላለመጣል በስድብ በይ፣ በኤቭሪ ፕሮቶኮል በይ፣ የሆነ በቃ ንግስት ኩን እየሆንሽ ማለት ነው። ለየት እያለ ማለት ነው። በቃ ይሄ ቲክቶክ ላይ ባለ ሳይሆን በራስሽ ሙት። ሌሎችም ጠላቶችሽም ሲጠቀሙበት ታያቸው፣ እርሻቸው። ለአንድ ሳምንት ዝም ካልሽ ነገርኩሽ፣ ምርጥ ጎንሽ ያኔ ይታያል። ይህ ምርጦች ምርጥ ነው የምትሆኙ። ስለ አንቺ የሚሰዳደቡልሽ ተከታዮችሽ ሞዴሬተሮችሽ ብቻ ሳይሆኑ ያኔ የማሜም የሌላውም ተከታዮች እንዳለ እንትን ይላል ማለት ነው። እና ሀሳቤ ገብቶሻል ብዬ አስባለሁ። የሆነ ማለት ቅድም ስትናገሪ ከነገር ንግግሮች የሆነ ልቤ ውስጥ የቀሩ የሆነ ነገር ስላለ ነው። ከልቤ የወጣ ንግግር ጆሮን ሳያስፈቅድ ልብ ውስጥ ይገባል። ቤት ታገባሻል። ሁሌ ሲበዛ መጥፎ ነው። ሴት ልጅ ነሽ፣ የተከበርሽ ሴት ነሽ፣ ራስሽን የቻልሽ ሴት ነሽ። በራስሽ ኮንቴንት እንደ ማንኛውም ሰው የምትኖሪ ሴት ነሽ። አልሰረቅሽ፣ አልዘረፍሽ፣ እዚህ ጋር የተለየ ነገር ያረግሽው የለም። እና አቶ ተበዳ እዚህ ጋር ቆሻሻ የማንም እንትን ማለት ነው እንትን ብለሽ ራስሽንም ጊዜሽንም የሆነ እንትንሽንም ታይምሽንም መታቃት ያረዳለች። በቃ ምርጥ ሰው ነሽ። አሁን ምርጥ ሰው ነሽ። ገባሽ? ይሄን ነው መልሳት ትስጪ ለማንም ማለት ነው። ይቅርታ እንትን ራሴ ነገር ስለተሰማኝ ነው። ወላሂ ከምሬ ነው የምልሽ። አመሰግናለሁ። ምንም ችግር የለውም። ይመችህ። ካመሰግናለሁ ማሜ። እሺ እንደው ለመጀመሪያ ጊዜ ነው ማሜን እንዲህ ቁጭ ብዬ የሰማሁት። ታግሽ አንተ ማሜ አፈዘዘኸኝ ነው እንዲህ አሰርተህብኝ ነው እንዲህ። በስመ አብ ወወልድ ወመንፈስ ቅዱስ ስላሴዎቹ አሰራህብኝ እንዴ ሰውዬ። ወይኔ ሽት አለመታደሌ። ማሜን እያወራው የሆነ ነገር ተሳሳትኩኝ። ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ። አሰርተህብኝ ነው እንዴ አንተ። በስመ አብ ድንዝዝ ብዬ ነው ያዳመጥኩት። አይ አሜን። እኔ ማሜ በነገራችን ላይ ላችሁ ይሄ ምንና እሱን የሚያጣላን የጌም ነው፣ የፈረደበት ጌም ነው እንጂ አሁን በግል እኔና እሱ ርስት የለም። በሜካፕ በፀጉር በቪው በምን እያለን አንጣላ። የምንጣለው ላይ ጌም ነው። ይሄ ጌም ከብዙ ሰው ጋር ያጣላል ምናምን። ግን አንዳንዴ የሆነ ነገር የምትወስዱት ነገር አለ፣ ከዛ ትወስዳላችሁ። የተመቻችሁን ያልተመቻችሁን ደግሞ መተው ነው። የተመቻችሁን መውሰድ ነው። ላይቴ ይጠፋል። በቃ እንደዛ እያላችሁ መሄድ ነው። ኤኒዌይስ ወይ በስመ አብ ወወልድ ወመንፈስ ቅዱስ። ግን ፍዝዝ አልኩኛ። ሰዓሊው እኮ ላይቭ ላይ ነው እኮ። ሰዓሊው እኮ ላይቭ ላይ ነው ያለው። እሺ ገስት ላስገባ ጋይስ፣ ገስት አስገቢ። ይኸው ማርያምን ከሞዴሬተሮች ጨምሮ ነው ገስት አስገቢ እየተባለ። ገስት ግን ሳስገባችሁ በቪዲዮ ግቡ። እሺ ገስት ላስገባ ጋይስ፣ ገስት ሳስገባችሁ በቪዲዮ መግባት አለባችሁ ጋይስ። በቪዲዮ መግባት አለባችሁ ጋይስ። ገስት ሳስገባ በቪዲዮ ትገባላችሁ። ቃሚ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ጫት ማለት ነው። በህይወቴ አንድ ቀን ቅሜ እንትኑን ቤቱን ካላፈረስኩ እኮ ነው ያልኩት። ቤቱን ካላፈረስኩኝ፣ ቤቱን ካልፈረሰ ነው ያልኩት። አንድ ቀን ጫት ቅሜ ማለት ነው እዛ ድሬዳዋ
ቤቱን አፍርሼ እሺ፣ ስንት ሰው እናስገባ ጋይ? ስንት ሰው እናስገባ? ማርያምን ጫት አስቃመኝና የድሮ ኤክሴ እኮ ነው። 2 እንጨት ግራ ባለው እንደዚህ አስጣ። ከዛ እንደዚህ አይነት እንጨት ይሄ ቤቱ ፈርሶ ቢሰራስ ምን እያልኩ በቃ መርቅኝ እኮ ነው። በ2 በለጬ ነው ምንድን ነው የሚባለው? ጫት አልወድም እኔ። መቀመጥ ይበዛዋል። መቀመጥ እንደኔ አይነቱ አይሆንም የሚቁነጠነጥ ሰው ጫት። ስንት ሰው ላስገባሽ ንገረኝ። 10 ሰው ዛሬ ላስገባ። 10 ሰው ብቻ 10 ሰው ላስገባ ጋይስ። 10 ሰው ላስገባ። በጣም ብዙ ሰው ሌላ ኮምፕሌንት ታቀርባላችሁ። ሌሎቹ ያስገባሉ፣ ሌሎቹ እንዲላሉ። እንደው በስመ አብ የጎረቤት የኔ ልጆች የጎረቤት አይን እያያችሁ እንዳትበሉብኝ ነው የምፈራው። እሺ 10 ሰው በቪዲዮ የሚገባ 10 ሰው በቪዲዮ የሚገባ እናንተ መታየት አለ እኮ። በቪዲዮ ትገባላችሁ። በቪዲዮ 10 ሰው ጋይስ። ኦኬ 10 ሰው በቪዲዮ የሚገባ አለ ውዶቼ። አዎ እሺ፣ ይኸው እንደው አስገባችኋለሁ እኔ ያለው። እሺ አንድ ቁጥር ጻፉ። 10 ሰው ነው እሺ የምፈልገው። 10 ሰው። መሲ አለሽ ማሪ ማስገቢያ ያለሽ መሲ ወይ አርሴናል ይውዬ ነው ፍቅር ቴንኬን እናት 10 ሰው በተራ አንዳንድ እያረኩኝ በፊታቸው 10 ሰው መሲ በፊታቸው ቪዲዮ የሚከፍቱ 10 ሰዎች እናስገባ። መጀመሪያ አንድ በአንድ እናስገባ። ገስት ሳቢልኝ ከኮመንት 1 ቁጥር የሚጽፈውን እስኪ ከመግባቴ በፊት ላይቭ 10 ሰው አስገባለሁኝ። እስኪ ሞክራለሁ። እኔ እኮ ገስት ኖ አንድ ላይ አታስገቢ። በተራ ወይ ሚውት አድርጊ ማሪ በፊት ላይቭ 10 የማን ድምፅ ነው ያስተጋባው? እናት ድምፅሽ ያስተጋባል። ማንም ማይካዋ ራያ ማሪ ቪዲዮ መክፈት ትችላለሽ። ማይካ አይ ቲንክ የለችም፣ ሚውት አድርጋለች። ቪዲዮ መክፈት የሚችል ጋይስ፣ ቪዲዮ መክፈት የሚችል ብቻ እሺ። ለመተዋወቅ የሚያህል ቪዲዮ ክፈቱ። አይናቸውን ሳቢያቸው ማሬ ሳቢያቸው። በማርያም እሺ፣ እኔ አሁን በማርያም ብለሻል። ቪዲዮ ትከፍታች። ቪዲዮ ካልከፈታችሁ ወዲያው ነው የምነቅላችሁ። እሺ ማሮች፣ እሺ ግቢ። በማርያም ስላሽ እንደው ማርያምን ስለጠራሽ ወይ ብስማ አልጨክንም ብዬ ነው። እየገባችሁ ዝም አትበሉ። ሶሲ ቪዲዮ ክፈች ማሬ። ትከፍቻለሽ? በቪዲዮ ነው ያልኩት። እሺ ቤት ነው። እሺ ስራ ላይ ነሽ መሰለኝ፣ ግን አስቸጋሪ ወደ ካሜራ ዞሮብኝ ነው። እሺ እንዴት ነሽ ማሬ? ለካ አንቺ ነሽ አለማየቴ። አንድ አውቃታለሁኝ። ከኔ ማር እንዴት ነሽ? ዛሬ ተገናኘና በእንደዚህ ስማብ ልቤ ልወጣ ነው ማሬ። ምን ባፈል ወጣ ነው። እንዴት ነሽ? ደህና ነኝ። እንዴት ነሽ? አለን እግዚአብሔር ይመስገን። አንቺ እንዴት ነሽ? ያለሽ እንዴት ነሽ? ደህና ነሽ? አለን። እንዴት ነሽ? ስራ ላይ ሆነሽ ነው? ኧረ ላውራሽ ማሪም ትንሽ ላውራሽ። እሺ አውሪኝ፣ ችግር የለም ጋይዝ። በዛውም ሶሲ ፎሎ አርጓት። እሺ ማሮቼ ፎሎ እያደረጋችኋት ሁላችሁም ጊዜ ያላችሁት ፎሎ አርጓት። ኧረ ምን ችግር አለው? ሁላችሁም ፎሎ እያደረጋችኋት። እሺ ኖ አንዳንድ ሰው ቆይ ማሬ ተመልሰሽ ትገቢሽ። አንዳንድ ሰው በተራ ነው። አንዳንድ ሰው ነው የማስገባው ለቁጥር እንዲመቸኝ። 10 ሰው ዛሬ ያስገባለሁ። 10 ሰው። እሺ ውዶቼ አውሪማ። ይቅርታ አለው። እኔ ማር እንዴት ነሽ? እኔ እኮ አፍራለሁኝ። እኔ ቀጥ ብዬ ማውራት አልችልም። በመጀመሪያ የሀኒን ጉዳይ ስትከታተሉ ለነበራችሁ ኢትዮጵያኖች በሙሉ በዚህ በ4 ቀን እና በ3 ቀን ውስጥ እሷን